ማትስ በብዙ ተማሪዎች ዘንድ ከባድ ተደርጎ የሚወሰድ የትምህርት አይነት ነው። ትምህርቱን የተወሰኑ መንገዶችን ተጠቅሞ ማቅለልና መገንዘብ የሚቻል ቢሆንም በስመ ከባድ አብዛኛው ተማሪ ሊሞክረው አይፈቅድም። ማትስ መጀመሪያ ስትሰሯቸው ከነበሩ ቀላል የሂሳብ ስሌቶች የተለየ ታምር የለውም። የተወሰኑ ህጎችና መደመር፣ መቀነስ፣ ማባዛት፣ ማካፈል ትችሉ አይደል? ይህንን ችሎታ ማሳደግ ብቻ ይጠበቅባችኋል። ከኑሜሪክስ እስከ ካልኩለስ፣ ከጂኦሜትሪ እስከ ትራይጎኖሜትሪክ ፈንክሽን፣ ከአልጀብራ እስከ ዲፈረንሻል ኢኩዌሽን እንዲሁም ሴት፣ ፕሮባቢሊቲ እና ሎጂክስ እንዴት በቀላሉ መስራትና መረዳት እንደምትችሉ በሚገባ እናያለን። ታዲያ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ ይሁኑ። አሁን እንቀጥል። አንደኛ፣ መሰረቱ ላይ አተኩሩ። በማትስ በአንድ የከፍተኛ ውጤት የመስራት አቅም ላይ አትደርሱም። ስለዚህ በመጀመሪያ የሂሳብ ትምህርት የጀርባ አጥንት የሆኑ ቃላትንና ስሌቶችን በማወቅ ጀምሩ። ትናንሽ ምሳሌዎችን መስራት እንዲሁም የማትስን ቋንቋ ማጥናት ያስፈልጋል። አሁንም ከበድ አድርጋችሁ አትሳሉት። ለምሳሌ ስለ ማትስ ለማወቅ ከሚረዱ ቃላት መካከል ሊነር ኢኩዌዥን፣ ፓወር፣ ታንጀንት፣ አንግል፣ ኤክስፖነንት፣ ዲቫይድ ባይ፣ ማትሪክስ፣ ኳድራቲክ ኢኩዌዥን፣ ዲፍረንስ፣ መልቲፕሊኬሽን፣ አዲሽን እያለ ይቀጥላል። እነዚህን የማትስ ቃላት በደንብ ለመረዳት መሞከር። ከዚህ በተጨማሪ ደግሞ አንዳንድ ቃላት በማትስ ሌላ ትርጉም ያላቸው አሉ። ለምሳሌ ዲፍረንስ የሚለው በሂሳብ ሕግ መቀነስ ሲሆን በሌሎች ትምህርቶች ደግሞ የተለየ ትርጉም አለው። ስለዚህ ከመሰረቱ በማጥናት መጀመር አለባችሁ። ሁለተኛ፣ ወረቀትና እስክሪብቶ አገናኙ። ማትስ ዝም ተብሎ የሚሸመደድ ትምህርት አይደለም። ሁሌም መጻፍ ልመዱ። ብቻ የሆነ ነገር ጻፉ። ፎርሙላ፣ ኢኩዌዥን፣ ኖት ወይም ጥያቄ። ማትስ የሆነ ቁልፍ እስኪገባችሁ ትንሽ ሊያደክማችሁ ይችላልና በጽናት ማጥናት ያስፈልጋል። ሌላ ጊዜ ደግሞ መጽሐፍ ውስጥ ያሉ ምሳሌዎችን እያያችሁ ጻፉ፣ ለመጀመሪያ ጊዜ ከሆነ። ከዛ ደግሞ ምንም ሳታዩ ወደ መስራት ትሸጋግራላችሁ። ይህ ሂሳብ ቁልፍ ባልጠበቃችሁት ሁኔታ ነው ብልጭ የሚልላችሁ። ስለዚህ ተሰላችታችሁ እንዳታቆሙ። ሶስተኛ፣ ኮንሰፕቱን ለመረዳት ሞክሩ። ማትስ የሰራችሁት ጥያቄ ወይም ምሳሌ ራሱን ደግሞ አይመጣም፣ ምክንያቱም ቅርጹን የመቀያየር ባህሪ አለው። እናንተ ስትሰሩት የነበረው ጥያቄ ወይም ምሳሌ በሌላ ይዘት ፈተና ላይ ብቅ ይላል። እዚህ መድኃኒቱ በደንብ እንዴት መስራት እንዳለባችሁ መረዳት ነው። ይህን ለማወቅ ከመምህራኖች አሊያም እናንተ ስታጠኑ አጠቃላይ ኮንሰፕቱን ተረዱ። ከዛ በኋላ ሁሉም ነገር ቀለል ይላችኋል። ቀለል ያለ ምሳሌ እንይ። ስትማሩ 2x ሲደመር 3 እኩል ነው 10 ተብላችሁ ከተማራችሁ በኋላ ፈተና ላይ የሚመጣው ደግሞ 10x ሲደመር 100 እኩል ነው 5x ሲቀነስ 10 አይነት ሊሆን ይችላል። ሁለቱም ተመሳሳይ ናቸው፣ ግን ቅርጹን ቀይሯል። ስለዚህ በየትኛውም መልኩ ተጠየቁ። ዋናው እንዴት መስራት እንዳለባችሁ ካወቃችሁ ሁሉም ነገር ቀላል ነው። አራተኛ፣ መለማመድ መለማመድ መለማመድ። ማትስ ላይ ጎበዝ መሆን ብቻ በቂ አይደለም። በየቀኑ ፕሮግራም አውጥታችሁ መለማመድ ማንም የማይገዳደራችሁ ተማሪ ለመሆን ያበቃችኋል። ጥያቄዎችን፣ የቤት ስራዎችን፣ ምሳሌዎችን በሙሉ መስራትና መለማመድ ያስፈልጋል። ሁሌም መለማመድ ስለተባለ እንደ ጫና ወይም እንደ ከባድ ነገር አትዩት። በቃ ቀለል አድርጉትና የዘወትር መዝናኛ በማድረግ አጥኑ። ማትስ ከገባችሁ እርካታ የሚሰጥና የመፍጠር አቅምን የሚጨምር ትምህርት ነው። አምስተኛ፣ መጀመሪያ ጥያቄዎችን በራሳችሁ መስራት ልመዱ። ልብ በሉ፣ በሂሳብ ወጣ ያለ ክህሎት የምታዳብሩት መጀመሪያ ጥያቄዎችን ሁሌም መልስ ከማየታችሁ በፊት በራሳችሁ ለመስራት ስትሞክሩ ነው። ይህ ደግሞ የእናንተን እይታ መጽሐፉ ከሰራበት መንገድ ጋር ለመገምገም ወይም ለማነጻጸር ይረዳችኋል። መጽሐፉ ላይ እንዲሁም ሌሎች መጽሐፍት ላይ ያሉ ምሳሌዎችን፣ ጥያቄዎችን በደንብ ስሩ፣ ተለማመዱ። ሳታስቡት ቀሏችሁ ታገኙታላችሁ። ስድስተኛ፣ ጊዜ ስጡት። ሂሳብ ስታጠኑ መፍጠን አያስፈልግም። ሽምደዳ አይደለም፣ የመረዳት ትምህርት እንጂ። በደንብ አንድን ጥያቄ መጽሐፉ እንዴት እንደሚሰራ በደንብ ተረዱ። እንዲያውም በአንዴ በጣም አንገብጋቢ ካልሆነ በስተቀር ከአንድ ርዕስ በላይ ባታጠኑ ይመከራል። በደንብ ድቅቅ አድርጋችሁ ስለ አንድ ርዕስ ማጥናት በደንብ ውጤታማ ለመሆን ይረዳችኋል። ሰባተኛ፣ ከዚህ በፊት የወጡ ጥያቄዎችን ስሩ። ሁሌም ሂሳብ በምትሰሩበት ጊዜ ራሳችሁን የምገመግሙበት በሰራችሁ ጥያቄ ልክ ነው። ማለትም ማትስ ምንም አጥኑ ምንም ጥያቄ መስራት አቅማችሁ ነው ውጤታማ የሚያደርጋችሁ። ስለዚህ ራሳችሁን ለፈተና ለማዘጋጀት ከእናንተ በፊት የወጡ ጥያቄዎችን በሙሉ አሳዳችሁ መስራት በራሳችሁ እንድትተማመኑና ውጤታማ እንድትሆኑ ከፍተኛ አስተዋጽኦ አለው። ስምንተኛ፣ በጥራትና በብቃት ስሩ። ምን ለማለት ፈልጌ መሰላችሁ? አንዳንድ ጥያቄዎች ሲታዩ ቀላል ይመስላሉ፣ ነገር ግን መስራት ስትጀምሩ ሌላ የማይሰሩ ሆነው ይገኛሉ። ስለዚህ ጥያቄ ሳትንቁ በደንብ ሁሉን ለመስራት መሞከር ጥቅሙ ብዙ ነው። በሌላ በኩል ደግሞ ሁሉን ስቴፖች ማስቀመጥ ልመዱ። ፈተና ላይ አሳዩ የምትባሉትን ነገር በሙሉ በምታጠኑበት ጊዜ ጥርት አድርጋችሁ መስራት ሁሉ ነገር ቀለል እንዲላችሁ ያደርጋል። ዘጠነኛ፣ የጥናት ጓደኛ ማበጀት። ሂሳብ በምታጠኑበት ጊዜ ምንም አይነት መረበሽ ላይገጥማችሁ ይችላል፣ ምክንያቱም የመሸምደድ ትምህርት ስላልሆነ። ስለዚህ የጥናት ጓደኛ በማበጀት እየተጠያየቃችሁ እየተነጋገራችሁ ማጥናት ሂሳብ የመስራት አቅማችሁን ይጨምርላችኋል። በሌላ አስተማሪ ቪዲዮ እስክመለስ መልካም ጊዜ ተመኘው።